በኳስ ሜዳ ቅኝት በኳስ ሜዳ ሰላም ጤና ይስጥልን ክብራትና ክብራን ውድ የቅኝት በኳስ ሜዳ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ቅኝት በኳስ ሜዳን እየተከታተላችሁ ትገኛላችሁ። ዛሬ ተጠባቂው የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ይካሄዳሉ። ዛሬ ሁለት ጨዋታዎች፣ ነገ ደግሞ ሁለት ጨዋታዎች የሚከናወኑ ይሆናል። ዛሬ የሚካሄዱትን ጨዋታዎች በተመለከተ መረጃዎችን እያጋራናችሁ ቆይታ እናደርጋለን። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ በየጊዜው አዳዲስ የስፖርት መረጃዎችንና ቀጥታ ስርጭቶችን ለማግኘት የደወል ምልክቷን በመጫን ቤተሰብ ሁኑ። ቅኝት በኳስ ሜዳ ቅኝት በኳስ ሜዳ የ2025-26 የአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታዎች ዛሬ ይካሄዳሉ። ዛሬ ከሚካሄዱ ጨዋታዎች መካከል በስታዲዮ ሆዜ አልቫላዴ ስቴዲየም ላይ ስፖርቲንግ ሊዝበን ከአርሰናል እንዲሁም ደግሞ በስታዲዮ ቤርናቦ ላይ የአውሮፓ ቻምፒዮንስ ሊግ ስፔሻሊስቱ ሪያል ማድሪድ ከባየር ሙኒክ ጋር ጨዋታቸውን ያከናውናሉ። እነዚህ ጨዋታዎች እንግዲህ ዛሬ ምሽት በተመሳሳይ 4 ሰዓት ላይ የሚከናወኑ የሚጠበቁ ጨዋታዎች ናቸው። ፖርቹጋል ላይ እንግዲህ በሊዝበን ከተማ የሚከናወነው የስፖርቲንግ ሊዝበንና የአርሰናል ጨዋታ በተለይ መድፈኞቹ አርሰናል ከሰሞኑ ከገቡበት የውጤት ማጣትና በተከታታይ በዚህ የውድድር ዓመት ለመጀመሪያ ጊዜ ሁለት ተከታታይ ጨዋታዎችን በሁሉም ውድድሮች ሽንፈት አስተናግደዋል። አርሰናል በዚህ ዓመት አንድም ጨዋታ ወይም ደግሞ በአንድ አጋጣሚ እንኳ ሁለት ተከታታይ ጨዋታዎችን ሽንፈት አስተናግዶ አያውቅም ነበር። ከሰሞኑ ግን በካራቦ ካፕ ፍጻሜ ከኢንተርናሽናል ብሬክ በፊት በማንቸስተር ሲቲ 2-0 ተሸንፈዋል። እንዲሁም ደግሞ ቅዳሜ ምሽት 4 ሰዓት ላይ በሴንት ሜሪ በኤፍኤ ካፑ የሩብ ፍጻሜ ጨዋታ ሳይጠበቅ በሻምፒዮንሺፑ ክለብ ሳውዛምተን 2-1 ተሸንፎ ከውድድሩ ወጥቷል። ባለፉት 2 ሳምንታት ለአራት ዋንጫዎች ሲፋለም የነበረው አርሰናል አሁን ግን ሁለቱንም ዋንጫዎች አጥቶ ለሁለቱ ዋንጫዎች እየተፎካከረ ይገኛል። ግን ደግሞ እየተፎካከረባቸው የሚገኛቸው ዋንጫዎች ለአርሰናል እጅግ በጣም አስፈላጊ የሆኑና የበርካታ ጊዜያት ጥያቄዎች ነበሩ። ምንም እንኳን ከካራቦ ካፕና ከኤፍኤ ካፕ ቢወጣም አርሰናል የፕሪሚየር ሊግ ዋንጫን ማሸነፍ ከቻለ እንደ ትልቅ ስኬት ነው የሚቆጠረው። እንደምታውቁት መድፈኞቹ ሊጉን በ9 ነጥብ ልዩነት እየመሩ ይገኛሉ። ምንም እንኳ ማንቸስተር ሲቲ አንድ ተስተካካይ ጨዋታ ከክሪስታል ፓላስ ጋር ቢቀረውም አንድ የቀደመ ጨዋታ በማድረግ አርሰናል ሊጉን እንግዲህ እየመሩ ይገኛሉ ማለት ነው። በቻምፒዮንስ ሊጉም ጥሩ ግስጋሴ ነው እያደረጉ የሚገኙት። በሊግ ፌዝ ሁሉንም ጨዋታዎች 8ቱንም ጨዋታ በማሸነፍ 24 ነጥቦችን ሰብስበው አንደኛ ደረጃን ይዘው ነው ያጠናቀቁት። ከዛ ውጭ ደግሞ በ16ቱ ዙርም የጀርመኑን ክለብ ባየር ሊቨርኩሰንን በድምር ውጤት 3-1 በማሸነፍ የሩብ ፍጻሜ ትኬታቸውን አግኝተዋል። አርሰናል እንግዲህ በ3 ተከታታይ የውድድር ዓመታት ወደ ሩብ ፍጻሜ በአሰልጣኝ ሚኬል አርቴታ ስር መግባት ችሏል ማለት ነው። በአንጻሩ ስፖርቲንግ ሊዝበንን ከተመለከትነው ከ1982-83 ወይም ደግሞ ከዛሬ 43 ዓመት በፊት ነው ለመጨረሻ ጊዜ በአውሮፓ ቻምፒዮንስ ሊግ ወይም ደግሞ በዩሮፓን ካፕ ወደ ሩብ ፍጻሜ መድረስ የቻለው። በታሪኩ 2 ጊዜ ብቻ ነው ሩብ ፍጻሜ መድረስ የቻሉትና በጣም ታሪካዊ ጊዜን እያሳለፉ ይገኛሉ። ስፖርቲንግ ሊዝበን የጀርመኑ ክለብ እንደምታስታውሱት በ16 ዙር ምናልባት በአውሮፓ ቻምፒዮንስ ሊግ ከምን ጊዜ ምርጥ ካምባኮች መካከል አንዱን ሰርቶ ነው የሩብ ፍጻሜ ትኬቱን ያገኘው። በመጀመሪያው ጨዋታ ኖርዌይ ላይ በቦዶ ግሊምት 3-0 ተሸነፈ። ይህንን በሜዳው እንግዲህ በሆዜ አልቫላዴ ስቴዲየም ላይ ካምባክ ሰርቶ ያልፋል ብሎ የጠበቀ አልነበረም። ነገር ግን 5 ግቦችን አስቆጥረው በድምር ውጤት 5-3 በማሸነፍ የፖርቹጋሉ ክለብ ስፖርቲንግ ሊዝበን ወደ
ሩብ ፍጻሜ መቀላቀል ችለዋል ማለት ነው። ከ43 ዓመታት በኋላ የሩብ ፍጻሜ ትኬታቸውን አግኝተዋል። በዛሬው ጨዋታ ላይ በአርሰናል በኩል እነ ጋብሪኤል ማጋሌሽ በሳውዛምፕተኑ ጨዋታ ላይ ጉዳት አስተናግዶ የነበረው ጋብሪኤል ማጋሌሽ ለጨዋታው ዝግጁ መሆኑ ተነግሯል። ዲክላን ራይስ እንዲሁም ደግሞ ሊአንድሮ ትሮሳርድ ለዛሬው ጨዋታ ዝግጁ መሆናቸውን አሰልጣኝ ሚኬል አርቴታ ትናንት አረጋግጠዋል። ወደ ፖርቹጋልም ተጉዘዋል። ነገር ግን የተወሰኑ ወሳኝ ተጫዋቾች በአርሰናል ስብስብ ውስጥ አይገኙም። አንደኛው ቡካዮ ሳካ ነው። በቻምፒዮንስ ሊጉ ጥሩ ቁጥር ካላቸው ተጫዋቾች መካከል አንዱ የሆነው ቡካዮ ሳካ እንደማይኖር ተረጋግጧል። የቀኝ ተመላላሹ የቀኝ ተከላካዩ ዩሪያን ቲምበርም በጉዳት ምክንያት ከዛሬው ጨዋታ ውጭ ነው። ከዛ ውጭ ኤብሪቼ ኤዜ እንዲሁም ደግሞ የረጅም ጊዜ ጉዳት ያስተናገደው ሚኬል ሜሪኖ ከዛሬው ጨዋታ ውጭ መሆናቸውን አሰልጣኝ ሚኬል አርቴታ አረጋግጠዋል ማለት ነው። በነገራችን ላይ ስፖርቲንግ ሊዝበን በታሪኩ አርሰናልን አሸንፎት አያውቅም። 7 ጊዜ በሁሉም ውድድሮች ተገናኝተው 4 ጊዜ አቻ ተለያይተዋል። 3 ጊዜ ደግሞ አርሰናል ማሸነፍ ችሏልና አርሰናል ከስፖርቲንግ ጋር ያለው ቁጥር እጅግ በጣም አስደናቂ ነው። ነገር ግን እንደምታስታውሱት በመጋቢት 2023 በዩሮፓ ሊግ በ16 ዙር ጨዋታ ከ3 ዓመታት በፊት ተገናኝተው ነበርና ያን ጊዜ በሆዜ አልቫላዴ ስቴዲየም ላይ 2-2 ነበር ጨዋታው አቻ የተጠናቀቀው። በኤምሬትስ ደግሞ 1-1 ተጠናቀቀና በድምር ውጤት 3-3 መሆኑን ተከትሎ በመለያ ዓመት ስፖርቲንግ ሊዝበን 5-3 በማሸነፍ በዩሮፓ ሊጉ ወደ ሩብ ፍጻሜ አርሰናልን በመለያ ዓመት በማሸነፍ ማለፍ ችሎ እንደነበረ ይታወሳል። ባለፈው ዓመት በአውሮፓ ቻምፒዮንስ ሊግ የሊግ ፌዝ ውድድር ተገናኝተው ነበር። ያኔ ቪክተር ዮኬሬሽ የስፖርቲንግ ሊዝበን ተጫዋች ሆኖ አርሰናል 5-1 በሆነ ውጤት ሆዜ አልቫላዴ ስቴዲየም ላይ አሸንፎ እንደነበረ ይታወሳል። በያኔው ጨዋታ ላይ ግብ ማስቆጠር የቻለው ጋብሪኤል ማጋሌሽ ቪክተር ዮኬሬሽ ሴሌብሬሽን ሲያሾፍ ነበረ። እንደምታውቁት የማስክ ሴሌብሬሽኑን ከአፉ ላይ አድርጎ ነበር ደስታውን የሚገልጸውና ጋብሪኤል ማጋሌሽ ደግሞ አይኑ ላይ አድርጎ ነበር ግብ ካስቆጠረ በኋላ ደስታውን የገለጸው። በዛ ጨዋታ ላይ እንግዲህ 5-1 ባለቀው ጨዋታ ጋብሪኤል ማጋሌሽ፣ ካይ ሃቨርት፣ ጋብሪኤል ማርቲኔሊ፣ ሊአንድሮ ትሮሳርድ እና ቡካዮ ሳካ ግቦችን አስቆጥረው እንደነበረ ይታወሳል። ያኔውን ጨዋታ እንግዲህ አርሰናል 5-1 በሆነው ውጤት ባለፈው አመት በሊግ ፌዝ ውድድር ማሸነፍ ችሎ እንደነበረ ይታወሳል። ስፖርቲንግ ሊዝበን በዚህ አመት ትልቁ ጥንካሬያቸው በሜዳቸው ያደረጓቸውን 5 የአውሮፓ ቻምፒዮንስ ሊግ ጨዋታዎች በመላ በአሸናፊነት አጠናቀዋል። አንድ የፖርቹጋል ክለብ 6 ተከታታይ የሜዳ ላይ ጨዋታዎችን በቻምፒዮንስ ሊጉ ለመጨረሻ ጊዜ ያሸነፈው በ1999 ፖርቶ እንደነበረ ይታወሳል። ዛሬ ማሸነፍ የሚችሉ ከሆነ የፖርቶን ሪከርድ መጋራት ይችላሉ። የፖርቹጋል ክለብ ነው 6 ተከታታይ የሜዳ ላይ ጨዋታዎችን ማሸነፍ በመቻል አሁን 5 ተከታታይ የሜዳ ላይ ጨዋታቸውን በዚህ አመት ማሸነፍ ችለዋል። ቪክተር ዮኬሬሽ የቀድሞ ቡድኑን በተቃራኒው የሚገጥምበት እንዲሁም ደግሞ ከደጋፊዎች ከፍተኛ ትችት ይደርስበታል ተብሎ ይጠበቃል። እንደምታውቁት ከስፖርቲንግ ሊዝበን ወደ አርሰናል ሲቀላቀል ሊዝበንን ለመልቀቅ የሄደበት ርቀት ለስፖርቲንግ ሊዝበን ደጋፊዎች አስደሳች አልነበረም። ይህንን ተከትሎ እንግዲህ ዛሬ ደጋፊዎች ይቃወሙታል ተብሎ ይጠበቃል። ነገር ግን ተተኪ አግኝተዋል። የ28 ዓመቱ ኮሎምቢያዊ ከሁለተኛ ዲቪዚዮን ከአልሜሪያ አስፈርመውታል። ከስፔን ሁለተኛ ዲቪዚዮን ወይም ሲጉንዳ አስፈርመውት በዚህ ውድድር አመት 33 ግቦችን በሁሉም ውድድሮች አስቆጥሮላቸዋል። በቻምፒዮንስ ሊጉ 5 ግብ ማስቆጠር ችሏል። ሉዊስ ሱዋሬዝ የተባለው ኮሎምቢያዊ አጥቂ እንደምታውቁት የቀድሞ የሊቨርፑል ተጫዋች ሉዊስ ሱዋሬዝ አለ። እሱ ሳይሆን ሌላኛው ሉዊስ ሱዋሬዝ 28ኛ አመቱ ላይ የሚገኝ ግብ አስቆጣሪ ተጫዋች ነውና በዚህ አመት በጣም አስደናቂ ብቃቱን እያሳየ ሁነኛ ቪክተር ዮኬሬሽ ተተኪ እንደሆነ ማሳያ ነው። ለማንኛውም ጨዋታው ምሽት 4 ሰዓት ሲሆን ይጀመራል። ይህ ጨዋታ ስንት ለስንት ይጠናቀቃል? ኮሜንት መስጫው ላይ ግምቶቻችሁን አስቀምጡልን። ሌላኛው ዛሬ የሚከናወነው ጨዋታ በስታዲዮ ቤርናቦ ላይ የሚከናወነው የአውሮፓ ቻምፒዮንስ ሊግ ስፔሻሊስቱ ሪያል ማድሪድ ከባየር ሙኒክ ጋር የሚያደርጉት ጨዋታ ይጠበቃል። ምሽት 4 ሰዓት ላይ ነው ጨዋታው የሚከናወነው። ሁለቱ ቡድኖች እንደ ሊግ ውድድር ነው፣ ሁልጊዜ ነው
በቻምፒዮንስ ሊጉ የሚገናኙትና በቻምፒዮንስ ሊጉ ታሪክ ብዙ ጊዜ እርስ በርስ በመገናኘት ባለ ሪከርድ ናቸው። ዛሬ ለ29ኛ ጊዜ ይገናኛሉ። ባለፉት 28 የእርስ በርስ ግንኙነቶች ሪያል ማድሪድ 13 ጊዜ በማሸነፍ ባለ ሪከርድ ነው። 11 ጊዜ ደግሞ ባየር ሙኒክ ማሸነፍ ችሏል። ነገር ግን ባየር ሙኒክ ባለፉት 9 ተከታታይ ጨዋታዎች ሪያል ማድሪድን ማሸነፍ አልቻለም። 7 ተሸንፏል። 2 ጨዋታዎችን ደግሞ በአቻ ውጤት አጠናቋልና ለመጨረሻ ጊዜ 2012 ላይ ነበር 2-1 በሆነ ውጤት ሪያል ማድሪድን ማሸነፍ የቻሉት ባየር ሙኒክ። ከዛ በኋላ ግን ባለፉት 14 ዓመታት ባየር ሙኒክን ማሸነፍ አልቻሉም። በቅርቡ እንኳ በ2023-24 የውድድር ዓመት በግማሽ ፍጻሜ ውድድር ተገናኝተው እንደነበረ ይታወሳል። በቻምፒዮንስ ሊጉ በአሊያንዝ አሬና ስቴዲየም ላይ 2-2 ነበር የተጠናቀቀው የመጀመሪያው ዙር ጨዋታ ማለት ነው። በመልሱ ግን በስታዲዮ ሳንቲያጎ ቤርናቦ ላይ የተደረገው ጨዋታ አስቀድመው ባየር ሙኒክ 68ኛው ደቂቃ ላይ በዴቪስ አማካኝነት ግብ አስቆጥረው 1-0 እስከ 88ኛው ደቂቃ ላይ ሲመሩና ባየር ሙኒክ በቃ ከ2020 በኋላ ለፍጻሜ ደረሰ እየተባለ በነበረበት ሰዓት ላይ የሪያል ማድሪድ ብሂል የሆነው በመጨረሻ ደቂቃ ግቦችን ማስቆጠርና የቻምፒዮንስ ሊግ ድራማ የማይሰለቸው ማረጌዎቹ 88ኛው ደቂቃ ላይ በሆሲሉ እንዲሁም ደግሞ 91ኛው ደቂቃ ላይ በተመሳሳይ በ3 ደቂቃ ልዩነት ሆሲሉ ተጨማሪ ግብ አስቆጥሮ 2-1 ሪያል ማድሪድ አሸንፎ በድምር ውጤት እንግዲህ 4-3 በማሸነፍ ወደ ፍጻሜ አልፎ እንደነበረ ይታወሳል። በፍጻሜውም ቦሩሲያ ዶርትመንድን አሸንፈው ሻምፒዮን እንደነበሩ ማረጌዎችን የምናስታውስ ነው። ሪያል ማድሪድ 22 ጊዜ ለሩብ ፍጻሜ ደርሷል። በአንጻሩ ባየር ሙኒክ ደግሞ 24 ጊዜ በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ በመድረስ ባለ ሪከርድ ናቸው። ዛሬ እንግዲህ የሚጠበቁ ተጫዋቾች አሉ። በሪያል ማድሪድ በኩል ኪሊያን ምባፔ ይጠበቃል። በዚህ ውድድር ዓመት በ9 የቻምፒዮንስ ሊግ ጨዋታ 13 ግቦችን አስቆጥሯል። በየ56 ደቂቃዎች ግብ ማስቆጠር ይችላል ማለት ነው ኪሊያን ምባፔ። ዛሬ እንግዲህ በሪያል ማድሪድ በኩል ከሚጠበቁ ተጫዋቾች መካከል አንዱ ነው። ቪኒ ጁኒየርም ባየር ሙኒክ እንግዲህ ለባቫሪያኑ ክለብ ፈተና ይሆናል ተብሎ ይጠበቃል። በአንጻሩ በባየር ሙኒክ በኩል ሃሪኪን የሚጠበቅ ተጫዋች ነው። ባለፈው ዓመት 11 የቻምፒዮንስ ሊግ ግቦችን አስቆጥሯል። ዘንድሮ 10 ግቦችን አስቆጥሯል። በሁለት ተከታታይ የአውሮፓ ቻምፒዮንስ ሊግ ጨዋታዎች 10 እና ከዛ በላይ ግቦችን ማስቆጠር የቻለ በሁለት ሲዝኖች ማለት ነው የቻለ የመጀመሪያው እንግሊዛዊ ተጫዋች መሆን ችሏል። በነገራችን ላይ ባየር ሙኒክን ከተቀላቀለ በኋላ ሃሪኪን ከቶተንሃም ወደ ሙኒክ ካመራ በኋላ ከየትኛውም ተጫዋች በላይ በአውሮፓ ቻምፒዮንስ ሊግ ብዙ ግቦችን ያስቆጠረ ተጫዋች ነው። በ34 የቻምፒዮንስ ሊግ ጨዋታ 29 ግቦችን ማስቆጠር ችሏል ሃሪኪን ማለት ነው። እንደምታስታውሱት በ16ቱ ዙር ሪያል ማድሪድ ማንቸስተር ሲቲን 5-1 አሸንፎ ነበር ያለፈው በድምር ውጤት። በአንጻሩ ባየር ሙኒክ ደግሞ የቤርጋሞን የጣሊያኑን ክለብ አታላንታን 10-2 በሆነ ድምር ውጤት አሸንፈው ዛሬ እንግዲህ በሩብ ፍጻሜ ጨዋታ እርስ በርስ ይፋለማሉ ማለት ነው። የሁለቱ ቡድኖች ጨዋታ ምሽት 4 ሰዓት ላይ በተመሳሳይ ይከናወናል። ሪያል ማድሪድ ከባየር ሙኒክ፣ ስፖርቲንግ ሊዝበን ከአርሰናል ማን ያሸንፋል? ጨዋታዎችን ግምቶቻችሁን አስቀምጡ። እኛም ከምሽቱ 3 ሰዓት ጀምሮ ባንጋፋው ኤፍኤም አዲስ 97.1 በአገር አቀፍ ስርጭት በቀጥታ ሁለቱንም ጨዋታዎች ወደ እናንተ የምናደርስ ይሆናል። በዚሁ በዩቲዩብ ቻናላችን በቲክታክም በአማራጭነት ጨዋታዎችን የምናስተላልፍ ይሆናል። ስለተከታተላችሁን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ቤተሰብ ሁኑ። በየጊዜው አዳዲስ መረጃዎችን ለማግኘት ደግሞ ሰብስክራይብ በማድረግ እንግዲህ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እጠይቃለሁ። መልካም ጊዜ። ቅኝት በኳስ ሜዳ